የኢትዮጵያ ቤተክርስቲያን መፈራቷ መከበሯ መታፈሯ ግርማዋ እንደጸና ባላደፈ መልኩ ያበራች እንድትቀጥል ስራ መስራት አለብን። ተሰቃይተው ብሉይ ሐዲስ ተምረው መምህራን ጫማ እየሰፉ እየተቸገሩ ዘበኝነት እየተቀጠሩ መተዳደሪያ እያጡ እየተቸገሩ ይኖራሉ። ከዚያም አንዱ የኛ ጉባኤ ቤት ነው። ደቀ መዛሙርቱ በልመና እንጀራ ነው የሚያድሩት። ጉባኤ ቤታችን ራሱን ችሎ እንዲቆም ቤተክርስቲያንን የሚያግዝ ክንፍ እንዲሆን የልማት ስራዎችን አቅደን ይሄንን ድምጽ የምትሰሙ ወገኖቻችን በሙሉ በ90 ቀናት ውስጥ ይሄንን ብር ሰብስበን እንድንጨርስ እግዚአብሔር እንዲረዳን እስከ መስከረም ማርያም ድረስ በ3 ወር የድርሻችሁን እንድትወጡ ቦታ የሚሰጥም ብናገኝ እንቀበላለን። ቤተክርስቲያኒቱ ኢትዮጵያ ናት፣ ሀገር ናት። ቅርስም ታሪክም ትምህርትም ስርዓተ መንግስትም ሰላምም ይዛ የቆየች ይቺ የኢትዮጵያ ቤተክርስቲያን ናት እና ለዚህ ቤተክርስቲያን ትምህርት ቤት መስጠት ለኢትዮጵያም መስጠት ሆስፒታሉን ለመታሰቢያነት እኔ እሰራዋለሁ የሚል ሰውም ካለ እንሰጣለን። ለእግዚአብሔር የሚሳነው ነገር የለም። ፈውስ መንፈሳዊ ሚዲያ ዩቲዩባችን 292,000 ተከታታዮች አሉ። 200,000 ብቻ 2500 ብር ቢሰጡን 500 ሚሊዮን ብር ሞላ። በዚህ በፈውስ መንፈሳዊ ቤተሰብ ቡናችሁ በዩቲዩብ የምትከታተሉም እያንዳንዳችሁ ከ1 ብር ከ10 ብር ጀምሮ እስከ የትኛውም ትልቅ ብር ድረስ የቻላችሁትን በማድረግ ይህንን ሆስፒታል እንድንገነባ ሆቴል መስራት፣ ሱቅ መስራት፣ ህንፃ ሰርተን ማከራየት አልጠፋንም። ሆስፒታል ትምህርት ቤት እያደረግነው ህዝብ የሚያገለግል ፕሮጀክት እናድርገው።